ይህ የበድር ጦርነት ነው። ወደ መካ ሂድ፣ ሙሐመድ ሀብታቸውን ለመዝረፍ እንዳለመ ንገራቸው። ወርቃቸውን እንደገና ማየት ከፈለጉ ወጥተው ሊከላከሉት እንደሚገባ ንገራቸው። ይህ አይደፈሩም ተብለው ስለተነገረላቸው የአንድ ጎሳ ታሪክ ነው። ጉዳዩ ስለ ክፍለቱ አይደለም፣ ይህ ስለ ቁረይሾች ነው። ይህ የዓለምን ትኩረት የጠየቀ የትዕቢት ታሪክ ነው። ወደ በድር እንዘምታለን፣ ለ3 ቀናት እንበላለን፣ እንጠጣለን። ዘፋኝ ሴቶቹ ከበሮአቸውን ይምቱ። በዚህም ቁረይሾች እነማን እንደሆኑ በአረቢያ ውስጥ ያለ እያንዳንዱ ጎሳ ይስማ። ይህ 1000 ሰራዊት በ300 ሰዎች ላይ የዘመተበት ታሪክ ነው። እነሱ ናቸው ሰራዊታቸው ይህ ነው። ለዚህ ነው ይህን ሁሉ መንገድ የመጣ ነው። ይህ ማንም ያልተረዳው ታሪክን የቀየረ ንጋት ነው። ይህ የበድር ጦርነት ነው። በአብዛኞቹ የሙስሊም ቤቶች ውስጥ ስለ ጦርነቶች ስናወራ ሁሌም አንድ ስም ይነሳል፣ የበድር ጦርነት። ነገር ግን በሚያሳዝን ሁኔታ በድር ምን እንደነበር በትክክል የሚያውቁት ጥቂቶች ናቸው። ታሪኩን በጥቂት ቃላቶች ያስተምሩናል። 313 በ1000 ላይ። ነገር ግን በእውነተኛው ታሪክ ውስጥ በድር በትክክል ምን እንደነበረና ለምን እንደተከሰተ የሚያውቁ ጥቂቶች ሰዎች ናቸው። ስለዚህ ከበድር ጀርባ ያለው ሙሉ ታሪክ ምንድን ነው እና ወደዚያ ንጋት እንዲገፉ ያደረጋቸው ከዛ በፊት በነበሩበት ቀናት ምን ተከሰተ? እኔ ወጣት ነበርኩ። ነገር ግን ከበድር በፊት የነበረውን ምሽት አስታውሳለሁ። ቁረይሾች ድሉ ቀድሞውኑ የነሱ እንደሆነ አድርገው ይስቁ ነበር። እና ከሁሉም በላይ ደግሞ አላህ ሱብሓነሁ ወተዓላ የእስልምና ህልውና በዚህች አንዲት ጦርነት ላይ የተመሰረተ እንዲሆን ለምን ወሰነ? ይህ ሁሉ በዚህ ታሪክ ውስጥ እናገኘዋለን ኢንሻአላህ። ዑለማዎች እንደሚሉት የበድር መንገድ የጀመረው የቁረይሽ መሪዎች በነቢዩ ዓለይሂ ሰላቱ ወሰላም ለማሾፍ ሀብታቸውን መጠቀም ሲጀምሩ ነው። እናንተ የቁረይሽ ሰዎች ሆይ አንድ ነገር መልሱልኝ። አቡል ሐካም ሆይ ተናገር፣ ምንድን ነው? እነዚህ ናቸው አላህ ከኛ በላይ ያላቃቸው? ልክ ነህ። አላህ መልእክተኛ መላክ ከፈለገ ሀብታሙን ይመርጥ ነበር፣ ስልጣን የሌለውን የቲም አይደለም። እና ትዕቢታቸው፣ ጭካኔያቸው ወሰን ሲያልፍ አላህ ሱብሓነሁ ወተዓላ ኃይላቸው ቅዠት ብቻ እንደሆነ ሊያሳያቸው ወሰነ። ሙሐመድ ስለ ታላቅ ቅጣት ያስጠነቅቀናል። እኛን የቤቱን ጠባቂዎች ሐጃጆችን የምንመግበው እኛ ነን። እኛ የአላህ ጎረቤቶች ነን። ምናልባት እሱ ልክ ነው። እስቲ አስቡበት። ምን አልክ? እኛ ማን እንደሆንን አትርሳ። እኛ ተራ በደዊኖች አይደለንም። እኛ የዚህ ሸለቆ መሪዎች ነን። ነገር ግን ይህ ትዕቢት ዛሬ አልተጀመረም። ይህ ታሪክ እንደውም መካ ለምእመናን እስር ቤት ወደ ነበረችበት ዘመን ይመለሳል። ይህ የመካ አሸዋ በንግድ ሳይሆን በስቃይ ይታወቅ የነበረበት ዘመን ነበር። ቁረይሾች ከተማዋን ወደ ሕያው ሲኦል ቀይረዋት ነበር። ደካማ ከሆንክ ባሪያ ከነበርክና ላኢላሃ ኢላላህ ካልክ ሕይወትህ ያልቃል። እያንዳንዱ እስትንፋስ ትግል ሆነ። እያንዳንዱ ቀን የህልውና ፈተና ነበር። በለው ላት እውነት ነው በል፣ ዑዛ እውነት ነው በል። ብዙ ጊዜ ስሞቹን እንሰማለን፣ ግን እውነታውን እንረሳለን። በመካ ሙቀት ውስጥ ሰዎችን በሚያቃጥል መሬት ላይ ይጎትቱና በደረታቸው ላይ ድንጋይ ይጭኑ ነበር። አለቱን ደረቱ ላይ አስቀምጡ፣ ከበድ አድርጉት። ሙሐመድን ካድ፣ አለበለዚያ በዚህ አለት ስር ትሰቃያለህ።
أحد أحد እንግዲያውስ ጌታህን ጥራው መጥቶ ያድነህ። ቢላል ረዲየላሁ ዐንሁ ብቻ አልነበረም። ሱመያ ረዲየላሁ ዐንሃ በጦር ተወግታለች። ኸባብ ረዲየላሁ ዐንሁ የጀርባው ስብ እሳቱን እስኪያቀልጥ ድረስ በሚያቃጥሉ ፍሞች ላይ ተጎትተዋል። ጦርነት እያካሄዱ አልነበረም። ለመተንፈስ ብቻ ነበር የሚጠይቁት። ይቆማል ብዬ አስቤ ነበር፣ ነገር ግን እየባሰበት ሄደ እና ማሰቃየቱ ሳይሰራ ሲቀር ቁረይሾች በረሃብ ሊቀጧቸው ወሰኑ። ለ3 ዓመታት ነቢዩ ዓለይሂ ሰላቱ ወሰላምና ቤተሰቦቻቸው በሸዕብ አቢ ጣልብ ሸለቆ አካባቢ ነበሩ። ታሪክ ሊያስታውሰው እስኪንቀጠቀጥ ድረስ በጣም ጨካኝ የሆነ ማዕቀብ ነበር። ምግብ የለም፣ ንግድ የለም፣ ጋብቻ የለም። ሰሓባዎች የአፋቸው ጫፍ እንደ ግመሎች እስኪቆስል ድረስ የዛፍ ቅጠሎችን እንደበሉ ይናገራሉ። አባቴ ርቦኛል። ልጄ ሆይ ተኛ፣ ምናልባት ነገ የሆነ ነገር ይመጣል። የተራቡ ሕፃናት ጩኸት በሸለቆው ውስጥ አስተጋባ። የቁረይሽ መሪዎች ደግሞ በሌላ በኩል ተቀምጠው እየሳቁ እየበሉና በግብዣቸው እየተደሰቱ ነበር። ከዚያም በመጨረሻ ከአላህ ስብሓንሁ ወተዓላ ትእዛዝ መጣ። ውጡ፣ ቤታችሁን ለቃችሁ ውጡ፣ ከተማችሁን ለቃችሁ ውጡ እና ወደ መዲና ተሰደዱ። ነገር ግን ቁረይሾች ገና አልጨረሱም ነበር። ሙስሊሞቹ ለመሄድ ሻንጣቸውን ሲሸክፉ ቁረይሾች መውጫዎቹን ዘጉ። ሊያስቆሟቸው አልፈለጉም። ሊዘርፏቸው ነበር የፈለጉት። ሱሐይብ ሆይ ወዴት እየሄድክ ነው? ወደ መካ የመጣኸው እንደ ለማኝ ነበር። ይህን ሁሉ ገንዘብ ያገኘኸው በከተማችን ነው። አሁን ደግሞ ሀብትህን ይዘህ ለመሄድ ትፈልጋለህ? በላትና በዑዛህ እምላለሁ ባዶ እጅህን ነው የምትሄደው። ሀብቴን ከተውኩኝ እንድሄድ ትፈቅድልኛለህ? አዎ፣ ወርቁን ቶ፣ ቤቱንም ቶ እና ሂድ። አንድ በአንድ ቤተሰቦች መካን በባዶ እጃቸው ለቀው ወጡ። ቁረይሾች ወደ ቤታቸው ሰብረው ሲገቡ ተመለከቱ። እንግዶች በአልጋቸው ላይ ሲተኙ ተመለከቱ። ወርቃቸውን፣ ብራቸውንና ዕቃዎቻቸውን በግመሎች ላይ ሲጭኑ ተመለከቱ። የትም አትሄጂም፣ እንዲሁ መውጣት የምትቺ ይመስልሻል? ባለቤቴ መዲና ነው፣ ልቀቁኝ። ቤተሰቦች ተለያዩ። እናት በአንድ በኩል፣ ልጅ በሌላ በኩል። ስለዚህ ይህንን ተረዱ። ከበድር በፊት ቀድሞውኑ ተዘርፈው ነበር። ቤታቸውን ተዘርፏል። ደህንነታቸው ተዘርፏል። በራሳቸው ከተማ የመኖር መብታቸውን ተዘርፏል። ቁረይሾችም የነገሩ ፍጻሜ ይህ ነው ብለው አሰቡ። እነሱን ካስወጣናቸው ይጠፋሉ ብለው አሰቡ። ነገር ግን እውነታው መዲና መጨረሻው አልነበረችም፣ ጅማሬው ነበረች። ሙስሊሞቹ በመጨረሻ መዲና ሲደርሱ ደህና ነበሩ፣ ነገር ግን በባዶ እጃቸው ነበሩ። ቤት የለም፣ ሱቅ የለም፣ ሀብት የለም። አንዳንዶች ከለበሱት ልብስ በስተቀር ምንም አልነበራቸው። ቤታችንን፣ ወርቃችንን፣ ንግዳችንን ትተን መጣን። እዚህ እንዴት እንኖራለን? በእነዚህ ሰዎች ላይ ሸክም ነን። በዓለም ሕግጋት መሰረት ይህ ቀውስ የስደተኞች ቀውስ መሆን ነበረበት። ነገር ግን መዲና የተገነባችው በዚህ ዓለም ሕግጋት ላይ አልነበረም። ነቢዩ ዓለይሂ ሰላቱ ወሰላም ሁሉንም በአንድ ቦታ ሰበሰቧቸው። በአንድ በኩል ለአላህ ብለው ሁሉንም ነገር ትተው የመጡ ሙሃጅሮች ቆሙ። በሌላ በኩል ለምእመናን ሲሉ የወደፊት ሕይወታቸውን ለመሰዋት ዝግጁ የሆኑ አንሷሮች ቆሙ። ከዚያም ነቢዩ ዓለይሂ ሰላቱ ወሰላም ዓለም ከዚህ በፊት አይቶት የማያውቀውን ነገር አደረጉ። ነቢዩ ዓለይሂ ሰላቱ ወሰላም ምጽዋት አልጠየቁም፣ ብድር አልጠየቁም። ወንድማማቾች ሁኑ አሉ። አንዱን ወንድም ከሌላው ጋር አቆራኙ። በዚህች ቅጽበት ታሪክ ተሰራ። ሰዓድ ኢብኑ ረቢዕ ረዲየላሁ ዐንሁ ገና ላገኘው ሰው የተናገረውን ስሙ። ከአንድ አፍታ በፊት እንግዶች ነበሩ። ከዚያም ሰዓድ ረዲየላሁ ዐንሁ እስከ ዛሬ ድረስ የሚያንቀጠቅጥ እውነት የማይመስል ነገር ተናገረ። እሱም እንዲህ አለው፣ እኔ ከመዲና ሀብታሞች ሰዎች መካከል አንዱ ነኝ። ካለኝ ሀብት ግማሹን ውሰድ። 2 የፍራፍሬ እርሻዎች አሉኝ፣ እያቸው። የትኛውንም ብትወደው ውሰደው፣ ያንተ ነው። ቆም ብለህ አስብ። ማን ነው ይህን የሚያደርገው?
ለማታውቀው ሰው የባንክ አካውንትህን ግማሽ ንብረትህን ግማሽ ትሰጣለህ። ነገር ግን ሰዓድ እዚያ ላይ አላቆመም። እንዲህ አለ፣ 2 ሚስቶች አሉኝ፣ አንዷን እፈታታለሁ፣ የዒዳ ጊዜዋ ሲያበቃ እንድታገባት። ይህ ልግስና ብቻ አልነበረም፣ ይህ ኢማን ነበር። ይህ አኺራ እውነት እንደሆነና ይህች ዓለም ጊዜያዊ መሆኗን የተገነዘቡበት ነበር። ነገር ግን ከሙሃጂሩ የተሰጠው ምላሽ ልክ እንደዚያው ጠንካራ ነበር። አብዱራህማን ረዲየላሁ ዐንሁ ገንዘቡን አልወሰደም፣ ቀላሉን መንገድ አልመረጠም። እሱ የተናገረው አላህ በቤተሰብህና በሀብትህ ይባርክህ፣ ነገር ግን ይህንን አልፈልግም ብቻ ነበር። ሱብሓነላህ። አንሳሮች ሁሉንም ነገር ለመስጠት ዝግጁ ነበሩ። ሙሃጅሮቹ ደግሞ ሳይሰሩበት ምንም ነገር ለመውሰድ ዝግጁ አልነበሩም። ዓለም ከዚህ በፊትም ሆነ ከዚያ በኋላ እንደዚህ ያለ ወንድማማችነት አይቶ አያውቅም። ጣሪያቸውን፣ ምግባቸውንና እንባቸውን ተካፍለዋል። ነገር ግን በዚህ ፍቅርም ቢሆን ሙሃጅሮቹ አንድ ነገር ያውቁ ነበር። እያቸው አንሷሮች ሕይወታቸውን ግማሽ ሰጥተውናል፣ ከደም ዘመድ በተሻለ ይንከባከቡናል። ግን ወንድም ሆይ እስከ መቼ? ሰው ያለ ቤት መኖር ይችላል፣ ነገር ግን ያለ ክብር መኖር አይችልም። እኛ የመካ ነጋዴዎች ነበርን፣ በወንድሞቻችን ደግነት ለዘላለም መኖር አንችልም። ግን እንዴት? ቁረይሾች ገበሬዎች ሳይሆኑ ነጋዴዎች እንደነበሩ ያውቁ ነበር። ሀብታቸው፣ ወርቃቸው፣ ኃይላቸው ሁሉም በመዲና አቅራቢያ በሚያልፉ የንግድ መስመሮች ላይ ይጓጓዝ ነበር። ስለዚህ ሙስሊሞቹ መንገዱን መከታተል ጀመሩ፣ ጠበቁ እና በመጨረሻም ቅጽበቱ ደረሰ። የረመዳን ወር ነበር። ከሂጅራ 2ኛው ዓመት በመዲና ሕይወት በመጨረሻ ወደ መደበኛው እየተመለሰ ነበር። ነገር ግን ወጣ ባለው በበረሃው ጥልቅ ጸጥታ ውስጥ አንድ ትልቅ ነገር ሊፈጠር ሆነ። ነቢዩ ዓለይሂ ሰላቱ ወሰላም ሰላዮችን ጦልሓንና ሰዒድ እብኑ ዘይድን ረዲየላሁ ዐንሁማ ወደ ሰሜን የንግድ መስመሩን እንዲከታተሉ ልኳቸው ነበር። ምክንያቱም የቁረይሽ ሀብት ሁል ጊዜ በዚያ መንገድ ይንቀሳቀስ ነበር። እናም አንድ ቀን በፍጥነት መጡ። ፊታቸው ላይ አቧራ ነበር። እስትንፋሳቸው ደረታቸው ላይ ተቆራረጠ። በቀጥታ ወደ ነቢዩ ዓለይሂ ሰላቱ ወሰላም ሄደው ሁሉም ሲጠብቀው የነበረውን ዜና ሰጧቸው። አቡ ሱፊያን እየመጣ እንደሆነና ቅፍለቱ ትልቅ እንደሆነ ነገሯቸው። አሁን አንድ ነገር ተረዱ። ይህ ተራ ትንሽ ቅፍለት አልነበረም። ይህ የቁረይሾች ንግድ፣ ኩራታቸው፣ የህይወት መስመራቸው ነበር። 50,000 ዲናር የሚያወጡ ዕቃዎች በ40 ጠባቂዎች ብቻ በክፍት መሬት ላይ ይንቀሳቀስ ነበር። ግን እዚህ ጋር ቆም ብለን ለአንድ ሰከንድ እናስብ። ይህ ሁሉ ወርቅ ከየት መጣ? ይህ በቁረይሾች በላብ የተገኘ ትርፍ አልነበረም። ይህ በመካ ከሚገኙ ሙስሊሞች የሰረቁት ሀብት ነበር። ይህ ከሙሃጅሮች የተነጠቀ መብታቸው ነበር፣ ሀብታቸው ነበር። እና አሁን እነዚህ ሰዎች አጠገባቸው እያለፉ ያንን የተሰረቀ ገንዘብ ወደ ትርፍ እየቀየሩ ነበር። ነቢዩ ዓለይሂ ሰላቱ ወሰላም ጦርነት አላወጁ፣ ማንንም አላስገደዱ። እድሉን ከፊታቸው አስቀመጡላቸው። እንዲህ አሉ፣ ይህ የቁረይሽ የንግድ ቅፍለት ነው። ሀብታችሁን ይዟል፣ ለሱ ውጡ። ምናልባት አላህ እንደ ምርኮ ይሰጣችሁ ይሆናል። ለመዘጋጀት ጊዜ አልነበረም። ሁኔታው በጣም ድንገተኛ ስለነበር አንዳንድ ሶሐቦች ከመዲና የላይኛው ክፍል ሄደው ግመሎቻቸውን እንዲያመጡ ጠየቁ። ነገር ግን ነቢዩ ዓለይሂ ሰላቱ ወሰላም አይሆንም፣ አሁን ዝግጁ የሆኑትን ብቻ ነው የምንወስደው አሉ። እናም ልክ እንደዚያው 313 ሰዎች ከመዲና ወጡ። ትልቅ ሰራዊት አልነበረም። የሚያብረቀርቅ የጦር ትጥቅ አልነበረም። ትዕይንቱን አስቡት። 300 ሰዎችና 2 ፈረሶች ብቻ ነበሯቸው። 70 ግመሎች ነበሯቸው። እነሱንም መጋራት ነበረባቸው። አንዱ ሲጋልብ ሌሎቹ በሙቀት ውስጥ ይራመዱ ነበር። የንግድ ቅፍለቱን ሊይዙ ነው ብለው በማሰብ ቤታቸውን ለቀው ወጡ።
ሀብታቸውን መልሰው የሚያገኙ መስሏቸው ነበር። ነገር ግን አላህ ሱብሓነሁ ወተዓላ የተለየ እቅድ እንዳለው አላወቁም ነበር። ቅፍለቱ እያሳደዱ መስሏቸው ነበር። ነገር ግን እንደውም የእስልምናን ዕጣ ፋንታ ለዘላለም ወደሚወስን ጦር ሜዳ እየተራመዱ ነበር። ወደ በድር እየተራመዱ ነበር። ነገር ግን ሙስሊሞቹ እየዘመቱ ሳለ ጠላት አልተኛም ነበር። አቡ ሱፊያን ነጋዴ ብቻ አልነበረም፣ የቁረይሽ ብልህ ሰው ነበር። መዲና ቅርብ እንደሆነች ያውቅ ነበር። አደጋውን ያውቅ ነበር። ስለዚህ ከቅፍለቱ መሃል ሳይሆን ከፊት ሆኖ እየጋለበ ነበር። ያለማቋረጥ ሰዎችን ያቆም ነበር። ተጓዦችን ይጠይቅ ነበር። የአሸዋውን ፈለግ ይፈትሽ ነበር። አንተ ከየትኛው ጎሳ ነህ? ንገረኝ። በዚህ መንገድ ላይ እንግዳ ሰው አይተሃል? ከመዲና የመጣ ሰው? የለም ጌታዬ፣ ምንም ሰራዊት አላየሁም። 2 ጋላቢዎችን ብቻ ነው ያየሁት። ትናንትና መጡ። ውሃ ለመጠጣት በዚያ ኮረብታ ላይ ቆሙ። ከዚያም ጋልበው ሄዱ። 2 ጋላቢዎች ለአቡ ሱፊያን በቂ ነበር። ሰዎች ወደ ቆሙበት ቦታ በቀጥታ ጋለበ። ከዚያም የሆነ ነገር አገኘ። ታሪክ እንደሚነግረን በውሃ ጉድጓድ አጠገብ የተወሰኑ የግመል ኩስ አገኘ። ሰብሮ ከፈተውና በውስጡ የቴምር ፍሬ አገኘ። ግመሎች እንደዚህ አይነት ቴምር የሚበሉት በየስሪብ ብቻ ነው። የመሐመድ ሰላዮች እዚህ ነበሩ። በቅጽበት ተገነዘበ። ሙስሊሞቹ እየመጡ ነው። በዋናው መንገድ ላይ ከቆየ በቀጥታ ወደ እነሱ ይገባል። ስለዚህ የጦርነቱን ካርታ የቀየረ ውሳኔ አደረገ። ቅፍለቱን ከዋናው መንገድ አዞረ። ወደ ባህር ዳርቻ፣ ወደ ቀይ ባህር ወሰዳቸው። ወርቁን ለማዳን ብቻ ረጅሙንና አስቸጋሪውን መንገድ መረጠ። ነገር ግን አቡ ሱፊያን መሸሽ ብቻ በቂ እንዳልሆነ ያውቅ ነበር። እሱን የሚከላከልለት ሰራዊት ያስፈልገው ነበር። ስለዚህ ዶምዶም ቢን ዓምር የተባለ በፍጥነት መጋለብ የሚያውቅ ሰው ጠራ። ወደ መካ ጋልብ፣ ለውሃ አትቁም፣ ለእንቅልፍ አትቁም፣ ልብስህን ቅደድ፣ የፈረስህን አፍንጫ ቁረጥ፣ ደማቸው እስኪፈላ ድረስ ጩህ፣ ሀብታቸው እንደ ጠፋ ነገራቸው። ደምደም እንደ ንፋስ ጋለበ። ብዙውን ጊዜ ሳምንታት የሚፈጅበትን ርቀት በቀናት ውስጥ ሸፈነ እና መካ ሲደርስ መልእክት ብቻ አላደረሰም፣ ትዕይንት አሳየ። እናንተ የቁረይሽ ሰዎች ሆይ ቅፍለቱ ሙሐመድና ባልደረቦቹ ሀብታችሁን አጥቅተዋል። ሀብታችሁ ከአቡ ሱፊያን ጋር ነው። ነገር ግን ዳግመኛ የምታዩት አይመስለኝም። እርዱት። ድንጋጤውን አስቡት። በመካ ያለ እያንዳንዱ ቤት በዚያ ቅፍለት ላይ ኢንቨስት አድርጎ ነበር። ሀብታሙ፣ ድሃው፣ ሴቶቹ፣ ሁሉም የቆጠቡትን በዚያ ቅፍለት ላይ ነበር። ይህ የፖለቲካ ጉዳይ ብቻ አልነበረም፣ የገንዘብ ቀውስ ነበር። መልእክቱ እንደ እሳት ተሰራጨ። ወንዶች ወደ ካዕባ ሮጡ፣ ሰይፎች ተሳሉ። የቁረይሽ መሪዎች በንዴት ቆሙ። ሙሐመድ ይህ እንደ ኢብኑል ሐድረሚ ቅፍለት መስሎታል? በአላህ ይሁንብኝ፣ እኛ ማን እንደሆንን እናሳየዋለን። አቡ ሱፊያን ቅፍለቱን ማዳን ብቻ ነበር የፈለገው። ነገር ግን የዶምዶም ጩኸት መካን ማንቃት ብቻ ሳይሆን ጦርነትን ቀሰቀሰ። በሰዓታት ውስጥ የ1000 ሰው ሰራዊት ለመዝመት ዝግጁ ነበር። የጦር መሳሪያዎች ወጡ፣ ባንዲራዎች ወጡ፣ ቁረይሾችም ዘመቱ። ቅፍለቱን ለመከላከል እንደሚሄዱ ሰዎች ሳይሆን ስምን ለመከላከል፣ ስምን ለማስጠበቅ እንደሚሄዱ ሰዎች። መካ ለጦርነት እየጮኸች ሳለ አቡ ሱፊያን በጸጥታ እየሰራ ነበር። ግመሎቹን በኃይል ነዳ። በቀይ ባህር ዳርቻ ባሉ አስቸጋሪና አደገኛ መንገዶች ወሰዳቸው እና በመጨረሻም ደህና ሆነ። ሙስሊሞቹን አመለጣቸው እና ደህና እንደሆነ ሲሰማው ጁሕፋ ወደ ተባለ ቦታ ለደረሰው የቁረይሽ ሰራዊት መልእክተኛ ላክ። እናንተ ቁረይሾች ሆይ ሀብታችሁንና ሰዎቻችሁን ለማዳን ወጥታችኋል። ነገር ግን የንግዶቻችሁ ቅፍለት ደህና ነው። ስለዚህ ወደ ቤታችሁ ተመለሱ። ለጦርነትም ምንም ምክንያት የለም። ለአንድ አፍታ በረሃው ጸጥ አለ። ምክንያቱም ያ መልእክት ሁሉንም ነገር ማቆም ነበረበት። እንግዲያውስ አበቃ።
እንመለሳለን። የመጣነው ለቅፍለቱ ነው። ደህና ነው። ለምን ወደ ውጊያ እንገባለን? በሰራዊት ውስጥ ያሉ ብዙ መሪዎች ተስማሙ። የበኑ ዙህራ ጎሳ እንደውም ጓዛቸውን ጠቅልለው ሄዱ። እንዲህ አሉ፣ ከሙሐመድ ጋር ምንም ጸብ የለንም፣ ገንዘባችን ደህና ከሆነ። ነገር ግን ሰላምን ተጻሮ የቆመ አንድ ሰው ነበር፣ አቡ ጀህል። አቡ ጀህል ሆይ እንመለስ፣ ቅፍለቱ ደህና ነው። በአጎት ልጆች መካከል ደም አናፍስስ። አቡ ጀህል እሱን አይቶ ሳቀ። እሱ ቅፍለቱን አልፈለገም፣ ደም ነበር የፈለገው። የለም በአላህ እምላለሁ አንመለስም። ወደ በድር እንዘምታለን። እዚያም ለ3 ቀናት እንቆያለን። ግመሎችን እናርዳለን፣ ወይን እንጠጣለን። ዘፋኝ ሴቶቹን ከበሮአቸውን እንዲጫወቱ እንፈቅዳለን። ሁሉም አረቢያ ስለኛ ይስማ እና ለዘላለም ይፍራን። ልክ እዚያው ምክንያቱ ተለወጠ። ቅፍለቱ ከእንግዲህ ምክንያት አልነበረም፣ አሁን ኩራት ነበር። ስለዚህ ማስጠንቀቂያው ቢኖርም ሰራዊቱ ወደፊት ዘመተ። አንዳንዶች ተመለሱ፣ አዎ፣ ነገር ግን 1000 ሰዎች ቀሩ። በከባድ ትጥቅ የታጠቁ 100 ፈረሶች፣ 600 የጦር ትጥቆች ወደ ድግስ እየዘመቱ ነበር። አቡ ጀህል ለመጠጣትና ለመብላት ወደ በድር የሚሄድ መስሎት ነበር፣ ነገር ግን አላወቀም ነበር። በድር ክብረ በዓል ሳይሆን የራሱ መቃብር እንደሚሆን። ወደ በረሃው ስንመለስ ሙስሊሞቹ አሁንም ቅፍለቱን እየጠበቁ ነበር። አሁንም መብቶች ይመለሳሉ ብለው፣ ሀብቶቻቸው ይመለሳሉ ብለው እያሰቡ፣ ነገር ግን ከቅፍለቱ ይልቅ ሌላ ዜና መጣ። እናም ሊሆን ከሚችለው ሁሉ የከፋ ዜና ነበር። ሰላዮቹ ተመልሰው ለነቢዩ ዓለይሂ ሰላቱ ወሰላም እውነቱን ነገሯቸው። አቡ ሱፊያን አምልጠዋል፣ ቅፍለቱ ሄዷል። ከዚያም ሁለተኛው አረፍተ ነገር ቀጠለ፣ ከባዱ አረፍተ ነገር። አቡ ጀህል እየመጣ ነው እና የ1000 ሰው ሰራዊት ይዞ እየመጣ ነው። በዚያ ካምፕ ውስጥ ያለውን ድባብ አስቡት። መዲና ለቀው የወጡት ቀላል ልብስ ለብሰው ነበር። የጦር ትጥቅ አልነበራቸውም። ከባድ መሳሪያዎች አልነበሯቸውም። የንግድ ቅፍለት ለማስቆም ያሰቡ 313 ሰዎች ነበሩ እና አሁን በክፍት በረሃ ላይ ቆመው በአረቢያ ውስጥ እጅግ ኃያል የሆነውን ሰራዊት ሊጋፈጡ ሆነ። አሁን እንግዲህ የቅፍለቱ ጉዳይ ተረስቷል። አሁን ጦርነት ሆነ ጉዳዩ። ነቢዩ ዓለይሂ ሰላቱ ወሰላም ይህንን ያውቁ ነበር። እንዲዋጉ ሊያስገድዷቸው እንደማይችሉ ያውቁ ነበር። ስለዚህ ሁሉንም ለሹራ ወይም ምክክር ሰበሰቡ። በፊታቸው ቆመው እናንተ ሰዎች ሆይ ምከሩኝ አሉ። አሁን ቴክኒካዊው ነጥብ እዚህ ላይ ነው። ሙሃጅሮችን እየጠየቁ አልነበረም። እንደሚዋጉ ያውቁ ነበር። አንሷሮችን እየተመለከቱ ነበር። ለምን? ምክንያቱም በዐቀባህ ቃል ኪዳን ላይ አንሷሮች በመዲና ውስጥ እሳቸውን ለመጠበቅ ቃል ገብተው ነበር። ከመዲና ውጪ በበረሃ ውስጥ ጦርነት ለመዋጋት ቃል ገብተው አያውቁም። በቴክኒክ ደረጃ ጥለው መሄድ ይችሉ ነበር። ይህ ስምምነቱ አልነበረም ማለት መብት ነበራቸው። ጸጥታው ከባድ ነበር። አየሩ ወፍራም ነበር። ከዚያም የአንሷሮች መሪ የነበረው ሰዕድ ኢብኑ ሙዓዝ ረዲየላሁ ዐንሁ ቆመ። ነቢዩ ዓለይሂ ሰላቱ ወሰላም ምን እየጠየቁ እንደነበር በትክክል ተረድተዋል። ነቢዩን ዓለይሂ ሰላቱ ወሰላም ተመልክቶ ከእግራቸው በታች ያለውን አሸዋ ያናወጠ ንግግር አደረገ። እንዲህ አለ፣ ያ ረሱላላህ እኛን እየጠየቁን ይመስላል። እንዲህ አለ፣ በአንተ አምነናል። ያመጣኸው ነገር በእውነት መሆኑን መስክረናል። ለመስማትና ለመታዘዝ ቃል ኪዳናችንን ሰጥተናል። እኛ ነቢያቸውን አንተና ጌታ ሄዳችሁ ተዋጉ፣ እኛ እዚህ ተቀምጠናል እንዳሉት የሙሳ ዓለይሂ ሰላም ህዝቦች አይደለንም። ድምፁን ከፍ አድርጎ አይደለም፣ በአላህ እምላለሁ ወደ ፈለግከው ሂድ፣ ወደዚህ ባህር እንድንዘል ካዘዝከን በአላህ ይሁንብኝ፣ ካንተ ጋር እንዘላለን። ወደ እጅግ ሩቅ ቦታ እንድንሄድ ካዘዝከን እናደርገዋለን።
አንድም ሰው ወደ ኋላ አይቀርም። የነቢዩ ዓለይሂ ሰላቱ ወሰላም ፊት በደስታ አበራ። ምክንያቱም አሁን ብቻቸውን የቆሙ አልነበሩም። አሁን ባልደረቦቻቸው ከሳቸው ጋር ቆመዋል። እንደ ተከታዮች ብቻ ሳይሆን እንደ ወንድሞች፣ እንደ አማኞች፣ እንደ የተነሳች ላለች ኡማ የመጀመሪያ ጡቦች። ሸክሙ ተነሳ፣ ውሳኔው ተወሰነ። ከእንግዲህ ቅፍለቱ ሐሳባቸው አልሆነም። አሁን የአላህ ስብሓንሁ ወተዓላ ሰራዊት ነበሩ እና ፊታቸውን ከቅፍለቱ አዙረው በቀጥታ ወደ በድር የውሃ ጉድጓዶች ዘመቱ። ሙስሊሞቹ የበድር ሸለቆ ቀድመው ደረሱ። በአቅራቢያው ካለው የውሃ ጉድጓድ አጠገብ ሰፈሩ። ደክመው ነበር፣ ተጠምተው ነበር እና ላላቀዱት ጦርነት እየተዘጋጁ ነበር። ነገር ግን እዚህ አንድ አስደናቂ ነገር ተከሰተ። የንጹህ ስትራቴጂ ቅጽበት። ሑባብ ኢብኑል ሙንዚር ረዲየላሁ ዐንሁ የተባለ አንድ ሰሓባ የካምፑን ቦታ ተመለከተ። እሱ የጦር ብልህ ነበር። በከፍተኛ አክብሮት ወደ ነቢዩ ዓለይሂ ሰላቱ ወሰላም ቀርቦ ቴክኒካዊ ጥያቄ ጠየቀ። እንዲህ ሲል ጠየቀ፣ ያ ረሱላላህ፣ አላህ እዚህ እንድንቆም አዞናል ወይንስ ይህ የጦር ስልት ብቻ ነው? አክብሮቱን እዩ። ወሕይን ወይም መለኮታዊ ራእይን እየተጠራጠረ እንዳልሆነ ማረጋገጥ ፈልጎ ነበር። ነቢዩ ዓለይሂ ሰላቱ ወሰላም አይደለም፣ ይህ ስልት ብቻ ነው ብለው መለሱ። ሑባብ ረዲየላሁ ዐንሁ ወዲያውኑ ምክሩን ሰጠ። እንዲህ አለ፣ እንግዲያውስ ይህ የምንቆምበት ቦታ አይደለም፣ ወደፊት መሄድ አለብን። ለጠላት ቅርብ በሆነው የውሃ ጉድጓድ ላይ መስፈር አለብን። ለራሳችን የውሃ ማጠራቀሚያ እንገነባለን እና ሌሎቹን የውሃ ጉድጓዶች እንዘጋለን። ስለዚህ ጦርነቱ ሲጀመር እኛ ውሃ ይኖረናል፣ እነሱ ግን አይኖራቸው። ነቢዩ ዓለይሂ ሰላቱ ወሰላም ፈገግ አሉና ምክሩን ወዲያውኑ ተቀበሉ። እኔ መሪ ነኝ አላሉም፣ አዳመጡ። እና ያቺ አንዲት እንቅስቃሴ የጦርነቱን ዕጣ ፋንታ ከመጀመሩ በፊት ወሰነች። ከዚያም ሌሊቱ መጣ፣ የበድር ሌሊት። ሙስሊሞቹ ደክመው ነበር። ከእግራቸው በታች ያለው መሬት ለስላሳ አሸዋ ነበር፣ ለመራመድ አስቸጋሪ። በሌላ በኩል ቁረይሾች በተደላደለ መሬት ላይ ምቾት ነበሩ። ነገር ግን ከዚያ አላህ ስብሓንሁ ወተዓላ እርዳታውን ላክ፣ ዝናብ። ለቁረይሾች ዝናቡ ከባድ ነበር፣ ካምፓቸውን ወደ ጭቃ የቀየረው። መንቀሳቀስ አልቻሉም፣ መተኛት አልቻሉም። ለሙስሊሞቹ ግን ዝናቡ ለስላሳ ሻወር ነበር። ለስላሳውን አሸዋ አጠንክሮ ከእግራቸው በታች ያለውን መሬት ጠንካራ አደረገው፣ አነጻቸው። ቀዝቃዛ ውሃ እንዲጠጡ ሰጣቸው። ሰራዊቱ በሰላም ሲተኛ አንድ ሰው ነክቶ ነበር። ነቢዩ ዓለይሂ ሰላቱ ወሰላም ሌሊቱን ሙሉ በጸሎት አሳለፉ። ወደ ጌታቸው እያለቀሱ ድልን እየለመኑ እጆቻቸውን በጣም ከፍ አድርገው በማንሳታቸው ካባው ከትከሻቸው ላይ ወደቀ። እንዲህ አሉ፣ አላህ ሆይ ይህች ትንሽ ቡድን ነገ ከጠፋች በዚህ ምድር ላይ የሚያመልክህ አይኖርም። አቡበክር ረዲየላሁ ዐንሁ ሁኔታቸውን አይቶ ያዛቸው። በቂ ነው ያ ረሱላላህ፣ አላህ ቃሉን ይፈጽማል አለ። አሁን የሰይፍ ጊዜ ነበር። ፀሐይ በታሪክ ውስጥ እጅግ አስፈላጊ በሆነው ቀን ላይ ልትወጣ ነበር። የመለያው ቀን አልፉርቃን። ፀሐይ በሸለቆው ላይ ወጣች። በአንድ በኩል 1000 የቁረይሽ ሰዎች ቆመው ነበር፣ ጫጫታ ያላቸው ትዕቢተኞች፣ ከበሮ እየተመታ። በሌላ በኩል 310 ሰዎች ቆመው ነበር፣ ጸጥ ያሉ፣ እንቅስቃሴ አልባ። ነቢዩ ዓለይሂ ሰላቱ ወሰላም በሰልፎቹ መካከል አለፉ፣ በእጃቸው ቀስት ይዘው። ሰልፎቹን እያስተካከሉ ነበር። ረዥም ስሜታዊ ንግግር አላደረጉም። የዲሲፕሊን ትዕዛዝ ሰጡ። እኔ ትዕዛዝ እስክሰጥ ድረስ አታጥቁ አሉ። ሊፈነዳ የሚጠብቅ የማዕበል ጸጥታ ነበር። ከዚያም ቁረይሾች የመጀመሪያውን እንቅስቃሴ አደረጉ። 3 ሰዎች ከሰራዊታቸው ወጡ። ዑትባህ ኢብኑ ረቢዓ፣
ወንድሙ ሸይባ እና ልጁ ወሊድ። እነዚህ ወታደሮች ብቻ አልነበሩ፣ የመካ ንጉሳውያን ነበሩ፣ በአረቢያን ውስጥ ምርጥ ተዋጊዎች። ያ ሙሐመድ እነዚህን የየትሪብ ገበሬዎች እኛን እንዲዋጉ አመጣህ። ውጡ፣ ይህንን ወንድ ለወንድ እንጨርሰው። ከአንሳሮች 3 ወጣቶች ወዲያውን ወደፊት ወጡ። ለመሞት ዝግጁ ነበሩ። ነገር ግን ዑትባ አስቆማቸው። በንቀት ተመለከታቸው። እናንተ እነማን ናችሁ? አናውቃችሁም። እኩያዎቻችን አይደላችሁም። ተመለሱ። ሙሐመድ የአጎት ልጆቻችንን እንዲልክልን ንገሩት። የቁረይሽን ክቡር ደም ላኩልን። በሞት ፊትም ቢሆን ትዕቢታቸው እዩ። መግደል ብቻ አልፈለጉም። ለደረጃቸው የሚመጥን ሰው መግደል ፈልገው ነበር። አንሳሮችን መዋጋት ከክብራቸው በታች እንደሆነ አስበው ነበር። ነቢዩ ዓለይሂ ሰላቱ ወሰላም ይህንን ሰሙ። የራሳቸውን ቤተሰብ ተመለከቱ። ዑበይዳ ሆይ ተነስ፣ ሐምዛ ሆይ ተነስ፣ ዓሊይ ሆይ ተነስ ብለው ጠሩ። የቁረይሽን 3 ሻምፒዮኖችን ለመጋፈጥ ወጡ። ሐምዛ ረዲየላሁ ዐንሁ ሸይባን ተጋፈጠ። ዓሊይ ረዲየላሁ ዐንሁ ወሊድን ተጋፈጠ። ዑበይዳ ረዲየላሁ ዐንሁ ዑትባን ተጋፈጠ። ውጊያው ፈጣንና ጨካኝ ነበር። ዓሊይ ረዲየላሁ ዐንሁ ወሊድን በሰከንዶች ውስጥ ጣለው። ሐምዛ ረዲየላሁ ዐንሁ ሸይባን በአንድ ምት ጨርሰው። ነገር ግን ዑበይዳና ዑትባ በተመሳሳይ ጊዜ እርስ በርስ ተመታቱ። ሁለቱም በከባድ ቁስል ወደቁ። ዓሊይና ሐምዛ አልጠበቁም። በፍጥነት ገብተው ዑትባን ጨርሰው የቆሰለውን ወንድማቸውን ዑበይዳን ወደ ካምፑ ተሸክመው ተመለሱ። በጥቂት ደቂቃዎች ውስጥ ከቁረይሽ ታላላቅ መሪዎች 3ቱ ሞቱ። አቡ ጃህል የፈለገው ድግስ አበቃ። ትዕቢቱ በአቧራ ውስጥ ተኝቶ ነበር እና አሁን እውነተኛው ጦርነት ሊጀመር ነው። የሁለትዮሽ ውጊያዎቹ አልቀዋል። ክብሩ ጠፍቷል። ነገር ግን በግርግሩ መካከል ይህንን ቀን የሚገልጽ አንድ ታሪክ አለ። ስለ አንድ ግዙፍ ተዋጊ አልነበረም። ከአንሳሮች ስለነበሩ 2 ወጣት ልጆች ሙዓድና ሙዓይዊስ ከዓብዱራህማን ኢብኑ ዓውፍ ረዲየላሁ ዐንሁ አጠገብ ቆመው ነበር። አንደኛው ሸሚዙን ጎትቶ በሹክሹክታ አጎቴ ሆይ አቡ ጃህልን አሳየኝ። የወንድሜ ልጅ ሆይ በሱ ምን ልታደርግ ነው? የአላህን መልእክተኛ እንደሚሳደብ ሰምቻለሁ። ነፍሴ በእጁ በሆነው ጌታ እምላለሁ፣ እሱን ካየሁት ከሁለታችን አንዱ እስኪሞት ድረስ ጥላዬ ከጥላው አይለየም። እነዚህ ልጆች ነበሩ። ለወርቅ አልመጡም። የመጡት አንድ ሰው ነቢያቸውን መስደቡን መታገስ ስላቃታቸው ነው። አጂብ። ዓብዱራህማን ረዲየላሁ ዐንሁ ጠቆመው። እዚያው ነው በሰይፎች ጫካ የተከበበው እና በመጨረሻም ነቢዩ ዓለይሂ ሰላቱ ወሰላም አጥቁ የሚል ትዕዛዝ ሰጡ። እናም 2ቱ ልጆች አልጠበቁ። ወደ ጠላት ሰልፎች ዘለው ገቡ። ሰይፎቹን ችላ አሉ። ጦሮቹን ችላ አሉ። በቀጥታ ወደ ጠላት ልብ ገቡ። የዚህ ኡማ ፊርዓውን በበድር መደገስ የፈለገው ሰው በጭቃ ውስጥ ተኝቶ ነበር። ነገር ግን ታሪኩ እዚያ አያበቃም። ጦርነቱ ረጋ፣ አቧራው ጋብ አለ። ዓብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ እሱን ፍለጋ ሄደ። አሁን ኢብን መስዑድ ማን እንደነበር አስታውሱ። በመካ እረኛ ነበር። በቁመቱ ትንሽ ደካማ። አቡ ጃህል ይደበድበው ነበር፣ ያሾፍበት ነበር።
እና አሁን ያ እረኛ ደረቱ ላይ ቆሞ ነበር። ኢብኑ መስዑድ ወደ ታች እያየው የአላህ ጠላት ሆይ አላህ አዋርዶሃልን አለ። ነገር ግን ትዕቢቱን እዩ። እየሞተም ቢሆን እግር ደረቱ ላይ ሆኖም አቡ ጃህል ራሱን ዝቅ ለማድረግ ፈቃደኛ አልሆነም። ወደ ላይ ተመለከተ፣ ደም እየተፋ እና በትዕቢት ተናገረ። ተዋርጄ ካንተ ከተጣለ ሰው የሚበልጥ ሰው አለ? እኔ በራሴ ህዝብ የተጣልኩ ሰው ብቻ ነኝ። በዚህ ውስጥ ምንም ውርደት የለም። ቆም አለ፣ ለአየር እየተጋተረ። ከዚያም ለኩራቱ ብቻ አስፈላጊ የሆነውን ነገር ጠየቀ። ንገረኝ፣ ዛሬ ድሉ የማን ነው? የአላህና የመልእክተኛው ነው። ያ መልስ ከሰይፉ በላይ ሰበረው። አቡ ጃህል ኢብኑ መስዑድን አይቶ ለመጨረሻ ጊዜ ተሳለቀበት። አንተ ትንሽ እረኛ ሆይ አስቸጋሪ ቦታ ላይ ወጥተሃል። ምህረትን አልጠየቀም። አንድ ጸጸት ብቻ ነበረው። ወዮ በገበሬ ልጅ ሳይሆን በሌላ ሰው ብገደል ኑሮ እመኝ ነበር። እናም በዚያው ኢብኑ መስዑድ ጨረሰው። ራሱን ወደ ነቢዩ ዓለይሂ ሰላቱ ወሰላም ወሰደ። ነቢዩ ዓለይሂ ሰላቱ ወሰላም የጨካኙን መጨረሻ ሲያዩ አቡ ጃህልን ለዘላለም ያሸጉ ቃላትን ተናገሩ። ይህ የዚህ ኡማ ፊርዓውን ነው። አቡ ጃህል የሞተው በንጉሥ ሳይሆን ያሾፈባቸው በነበሩ ሁለት ልጆችና በአንደኛው እረኛ እጅ ነው። ትዕቢቱ ነዳጁ ነበር። በመጨረሻም እሳቱ ሆነ። አቧራው ጋብ አለ፣ ጩኸቱ ቆመ። በታሪክ ለመጀመሪያ ጊዜ የማይበገረው የቁረይሽ ሰራዊት ወደ ቤቱ አልተመለሰም። ሸሸ፣ ሮጠ። የጦር ትጥቃቸውን፣ ፈረሶቻቸውንና ኩራታቸውን ትተው ሄዱ። በጦር ሜዳው ላይ 70 የቁረይሽ ሰዎች ሞተው ተኝተው ነበር እና ሌሎች 70 ደግሞ እንደ እስረኞች ታስረው ነበር። ነገር ግን በዚህ ድል መካከል አንድ ግራ የሚያጋባ እንግዳ ነገር ነበር። ከአንሳሮች አንድ ትንሽ ቀጭን ሰው አንድ ግዙፍ የቁረይሽ ተዋጊ በገመድ ታስሮ እየተጎተተ አመጣ። ተዋጊው ግራ እየተጋባ ይመስላል። ነቢዩን ዓለይሂ ሰላቱ ወሰላም እያየ ጮኸ፣ ያ ሙሐመድ በአላህ እምላለሁ ይህ ሰው አልያዘኝም። እኔ እሱ እጥፍ ነኝ፣ በሰውነት እበልጠዋለሁ። ሰይፉን እንኳን በእኔ ላይ ማንሳት አልቻለም። ሌላ ሰው ነበር፣ ቆንጆ ፊት ያለው ግሩም ፈረስ የሚጋልብ እሱ ነው የጣለኝ። ነገር ግን እዚህ አላየውም። የአንሷሪው ሰው ለመናገር ሞከረ፣ ያ ረሱላላህ እኔ ነኝ ያስኩት። ነገር ግን ነቢዩ ዓለይሂ ሰላቱ ወሰላም ፈገግ ብለው አንሷሪውን እያዩ በሹክሹክታ እውነት ተናግረሃል፣ ነገር ግን አላህ በክቡር መልአክ ረድቶሃል አሉ። እና እሱ ብቻ አልነበረም። ሌላ ሰሓባ ወደፊት ቀረበ። ያ ረሱላላህ ጠላትን ለመምታት ሰይፌን አነሳው፣ ነገር ግን ሰይፌ ሳይነካው በፊት ራሱ ቀድሞውኑ መሬት ላይ ነበር አለ። ሙስሊሞቹ በዚያን ጊዜ መላእክት ከጎናቸው እየተዋጉ እንደሆነና ድሉ በቀጥታ ከአላህ ሱብሓነሁ ወተዓላ እንደሆነ ተገነዘቡ። ነገር ግን የዚህ ቀን የመጨረሻ ማህተም የተደረገው በጉድጓዱ ላይ ነበር። የአቡ ጀህል፣ ዑትባህ፣ ሸይባህ የመካህ አስክሬኖች ተጎትተው ወደ ቆሻሻ ደረቅ ጉድጓድ ተጣሉ። ነቢዩ ዓለይሂ ሰላቱ ወሰላም በጉድጓዱ ዳር ቆሙ። ሰሓባዎች በጸጥታ ይመለከቱ ነበር። በስማቸው ጠሯቸው። ዑትባህ ብን ረቢዓ ሆይ፣ ሸይባህ ብን ረቢዓ ሆይ፣ አቡ ጃህል ሆይ፣ ጌታችሁ ቃል የገባላችሁ ነገር እውነት ሆኖ አግኝታችሁታልን? እናም ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ እኔ ጌታዬ ቃል የገባልኝን ነገር እውነት ሆኖ አግኝቼዋለሁ። ዑመር ረዲየላሁ አንሁ በአቅራቢያው ቆሞ ነበር። ደነገጠ። ያ ረሱላላህ ነፍስ ለሌላቸው አካላት ትናገራለህን? ይሰሙሃልን? ሲል ጠየቀ። ነቢዩ ዓለይሂ ሰላቱ ወሰላም ወደሱ ዞረው ከባድ ቃላቶችን ተናገሩ። ነፍሴ በእጁ በሆነው ጌታ እምላለሁ፣ አንተ እኔን ከነሱ በተሻለ አትሰማኝም። ነገር ግን እነሱ መመለስ አይችሉም። ከጥቂት ሰዓታት በፊት እነዚህ ሰዎች ይስቁ ነበር፣ ይጠጡ ነበር፣ የአረቢያ መሪዎች ነበሩ። አሁን በሕይወታቸው ሙሉ ያሾፉበትን እውነት እያዳመጡ በጉድጓድ ውስጥ እየበሰበሱ ነው።
አላህ ስብሓንሁ ወተዓላ ይህንን ድል ብቻ አላለው፣ በቁርአን ውስጥ ልዩ ስም ሰጠው። የውሙል ፉርቃን፣ መስመሩ የተሰመረበት ቀን፣ እውነት ከውሸት ለዘላለም የተለየበት ቀን። በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው በአላህና በፉርቃን ቀን፣ ሁለቱ ሰራዊቶች በተገናኙበት ቀን፣ በባሪያችን ላይ ባወረድነውም ያመናችሁ እንደሆናችሁ ትመነዳላችሁ። አላህም በነገሩ ሁሉ ላይ ቻይ ነው። የበድር ጦርነት ከ1400 ዓመታት በፊት አብቅቷል። ነገር ግን የበድር ፍልስፍና አሁኑኑ ላንተ ይሰራል። ሁላችንም የራሳችን በድር አለን። ምናልባት ጠላትህ በጦር ሜዳ ላይ ያለ ሰራዊት ላይሆን ይችላል። ምናልባት መክፈል የማትችለው የተራራ ያክል ዕዳ ሊሆን ይችላል። ምናልባት ሐኪሞች የማይድን ነው የሚሉት ህመም ሊሆን ይችላል። ምናልባት ከአልጋ እንድትነሳ የማይፈቅድልህ ድብርት ሊሆን ይችላል። ምናልባት ኃጢአት የቀየረህ ሱስ ሊሆን ይችላል እና እሱን ለመስበር በጣም ደካማ እንደሆንክ ይሰማሃል። ራስህን ትመለከታለህ። ባዶ እጅህን እንደሆንክ ይሰማሃል። ችግርህን ትመለከታለህ እና እንደ ግዙፍ ነገር ይመስላል፣ የማይበገር ይመስላል። ይህንን ማድረግ አልችልም፣ ብቻዬን ነኝ፣ መውጫ መንገድ የለኝም። እዚህ ላይ ነው የምንወድቀው። ሀብታችንን ከችግሮቻችን ጋር እናነጻጽራለን እና የዓለም አመክንዮ ይነግረናል፣ ትሸነፋለህ። ነገር ግን በበድር አንድ ነገር ያስተምረናል። አላህ ከጎንህ ሲሆን ቁጥሮችም ምንም አይደሉም። የበድር ሌሊት ታስታውሳለህን? ሰራዊቱ ሲተኛ ነቢዩ ዓለይሂ ሰላቱ ወሰላም ነቅተው ነበር፣ እያለቀሱ እየለመኑ። በሰይፋቸው አልተማመኑ፣ ሰይፋቸውን በፈጠረው ላይ ተማመኑ። አዎ ሰው ሊያደርግ የሚችለውን ነገር ሁሉ አድርገዋል። ነገር ግን በጥረታቸው ብቻ አልተማመኑም፣ ውጤቱን በፈጠረው ላይ ተማመኑ። ስለዚህ ራስህን ጠይቅ፣ ለመጨረሻ ጊዜ እንደዚያ ለእርዳታ ያለቀስከው መቼ ነው? ለመጨረሻ ጊዜ በሌሊቱ የመጨረሻ ሶስተኛ ላይ ነቅተህ ያ አላህ እኔ ደካማ ነኝ፣ አንተ ግን የሰማያትና የምድር ጌታ ነህ፣ ነፋሱን ትቆጣጠራለህ፣ መላውን ዩኒቨርስ ትቆጣጠራለህ፣ የሰዎችን ልብ ትቆጣጠራለህ፣ እርዳኝ ያልከው መቼ ነው? ድሉን እንፈልጋለን፣ ነገር ግን እጃችንን ለማንሳት ፈቃደኞች አይደለንም። ተአምሩን እንፈልጋለን፣ ነገር ግን በሰላት ጠንካራ መሬት ላይ ለመቆም ፈቃደኞች አይደለንም። የጠላትህን መጠን አትመልከት፣ የጌታህን ታላቅነት ተመልከት። እሱ ጥቂት ያልታጠቁ አማኞችን የዘመናቸውን ጨካኞች እንዲያሸንፉ መርዳት ከቻለ በሥራህ ወይም በጋብቻህ ወይም በሐዘንህ ሊረዳህ አይችልም ብለህ ታስባለህን? እሱ ያው አላህ ነው። እርዳታው ያው እርዳታ ነው። የጎደለን ብቸኛው ነገር ኢማን ነው። ምክንያቱም የዛሬው በድር ሁን እና አላህ ስብሓንሁ ወተዓላ የዛሬውን ድል ይልካል። ታሪኩ አሁን ግልጽ እንደሆነ ተስፋ አድርጋለሁ። በድር ምን እንደነበረ እየተሰማችሁ እንደሆነ ተስፋ አድርጋለሁ። አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተን በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.